ሰላም ብርድ ስለገባ የካሮት የድንችና የድፍን ምስር ሾርባ እንስራ። ልክ ድስታችን ሲገልልን ሽንኩርትና ነጭ ሽንኩርትና ዝንጅብል እንጨምርና በደንብ አድርገን አብረን እንጠብሰዋለን። ከዛን ዘይት እንጨምርና አሁንም በደንብ አድርገን እየጠበስን እናበስላለን። ካሮትና ሳለሪ እንጨምርና በደንብ አድርገን እየጠበስን እናበስላለን። ካበሰልን በኋላ አንድ ቡና ማንኪያ ኮረሪማ እናደርጋለን። አንድ ቡና ማንኪያ ጨው በደንብ አድርገን እየጠበስን እናበስላለን። ኪውከምበር እንጨምርና አሁንም በደንብ አድርገን ካበሰልን በኋላ ድንቻችንን ጨምረን ልክ እንደ ሌሎቹ አትክልቶች በደንብ አድርገን እናበስለዋለን። ከዛም አንድ ቡና ማንኪያ እርድ እናደርግና በደንብ አድርገን እናበስለዋለን። በመጨረሻ ምስራችንን ጨምረን በደንብ አድርገን እንጠብሰውና ከዛን ውሃ አድርገን ከነን ለ20 ደቂቃ እናበስላለን። ለ20 ደቂቃ በደንብ ካበሰልነው በኋላ እንደዚህ አንድ መፍጫ በመጠቀም ለአበላል ምቹ በሆነ ሁኔታ እንፈጨዋለን። በስተመጨረሻም ሾርባችንን በቆንጆ ሁኔታ ለአመጋገብ ምቹ በሆነ ሁኔታ እንደዚህ አሳምረን ከቶስተድ ብሬድ ጋር እናቀርባለን። በስተመጨረሻም ቢስሚላህ